ንግግሮቻችሁ የሚደነቃቀፍባችሁ የተናገሩት ያሰባችሁት ሐሳብ የሚጠፋባችሁ ሰዎች አይነ ጥላ በሰው ፊት ወይም ቡዳ ስራዎቻችሁ ላይ እንቅፋት ይሆናል። የስራ ባልደረቦቻችሁ በእናንተ የሚቀኑ ሰዎች ችግር ሊፈጥሩባችሁ ይችላሉ ብዬ የምናገረውን ነገር ያስታውሳሉ። ስራ ላይ ሆነውና እቤት ሆነው አልነበረም ልምድ የወሰዱት። ወደ ስራቸው ሲሄዱ እግዚአብሔር ምን አስተማራቸው? በየሚሄዱበት በየስራዎቻቸው ላይ ጠላቶቻቸው እንዲነሱባቸው አደረገ። እንዲሁም የተነሱባቸው ጠላቶቻቸውን በማስተዋል ደግሞ እነሱ ነገሮችን ማገናዘብ ጀመሩና ይሄ ነገር እውነት ነው እንዴ? አንቺ እንደዚህ ከሆነብኝ እኮ ልጅ ከመሬት ተነሳ ጠላት ሆነችብኝ። ከዛ በቃ እሷ ከፊት ለፊቴ ከተቀመጠች ድንበር ብሬ ነው የሚወጣው። የምናገረው ሁሉ እኩል ትፍትፍ ብዬ ተረኛ ይናገር በቃ ቀስ ብዬ እናገራለሁ ብዬ እስከመቀመጥ እስከማፈር ደርሻለሁ ነው የምትለው። አንደኛውም ወንድ ደግሞ እንደዚሁ የሚሰራበት ቦታ ላይ መፈረም የማይገባበት ስራ ላይ እየፈረመ ከሴክሬታሪዋ ጋር እየማገጠ ማለት ነው። ከፍቅረኛ ውጪ ተቸግሬያለሁ ብሎ ሁሉ ተናገረ። ለቀለቱ ኧረ እኔ በጣም ነው የራሱ ከባድ ነው የማይሆን ነገር ነው ያርገው። በቃ ሆን ብላ የምትቀባው ሽቶ በተለይ የሆነ ሽቶ አለ። እሱን ተቀብታ ስትመጣ በቃ በስነ ስርዓቱ ልጅቷ ምን እንደፈለገች ስለማውቅ አስተናግዳታለሁ የሚለው ሴክሬታሪው ማለት ነው። እና ስራ እድገት እሱ ካልፈረመ ደግሞ ስራ እድገት አታገኝም ይችል ልጅ። እና እኔ ሳላውቀው ከኔ በላይ ሆና አገኘኋት። የሆነ ስራ ተሰጥቷት በደሞዝ ነው ታዲያ በስልጣን ሳይሆን በደሞዝ ከባድ የሆነ ስራ ውስጥ ገብታ ከባድ የሆነ ደሞዝ ተቀባይ ሆነች በዛው ድርጅት ውስጥ። እና በጣም ነው የደነገጥኩት አለ። አሁን እሷን ብቻ ነው የማስበው። አይምሮዬ ከሷ ውጭ ሌላ ነገር አያስብም። ግን አልወደድኳትም ነው የሚለው። እርግጠኛ ነኝ አላፈቀርኳትም። ግን እሷን ሳስብ ገላዋ ነው ትዝ የሚለኝ። እሷን ሳስብ ሰውነቴ ይንቀጠቀጣል፣ ይነዝረኛል፣ ይወረኛል ነው የሚለው። በእውነት በጣም በዛ ሰዓት ደግሞ ሲሄድ ልጅቷ ብቻዋን ነች። እና ምን ስል ሰምቷል ገጠመኝ 82 ነው 83 ላይ የበፊቱ ላይ ማለት ነው። ያ ሰው እናንተን በዝሙት ሐሳብ ካሰባችሁ ያ ሰው እናንተም ያንን ሐሳብ ታስተናግዳላችሁ። ምክንያቱም ዓለማዊ ይሄን የሚለው የግራቪቲ ወይም የስበት ኃይል ነው የሚለው፣ የመሳሳብና የመተሳሰብ ኃይል ነው የሚለው። ግን መንፈሱ ምን ያደርጋል? እናንተ እዚህ ሆናችሁ ሰውየው እዛ ሆኖ ስላሰባችሁ የእሱ መንፈስ ይመጣና እናንተ ልባችሁን ያነሳሰዋል። ያንን ስሜት እሱ ውስጥ የተሳለውን ስሜት እናንተ ውስጥ እንዲሳል ያደርገዋል። ትገናኛላችሁ፣ ጉዳዩን ትፈጽማላችሁ። ሳስብሽ በአይን መግባባት፣ በሀሳብ መረዳዳት፣ መነጋገር በአይን ማለት ነው። እና መጎነታተል፣ መለካከፍ